በርካታ ካዩዋቸው ከጎበኙዋቸውና ተሳትፎ ካረኩባቸው ቦታዎች አንደኛውና ትልቁ ዛሬ የጎበኘሁት ነገር ያተረፍኩበት በጣም ኢምፕሬስድ የሆንኩበት ኢትዮጵያ የቱ ጋር ናት ያለችው የሚለውን ነገር ያየሁበት ሌሎች ሀገሮች ላይም በተለያዩ አጋጣሚ በስራ አጋጣሚ ስንሄድ ያየናቸውና መንጓጓቸው ወደ ሀገራችን ቢመጣ ብለን ጉጉትና ቁጭት ያደረብንን ነገር እዚህ ተሰርቶ ያየሁት ነገር ነው ማለት ነው። ተቋማት ጋር የሰራቻቸው ስራዎች በሙሉ ኢምፓክት አላቸው፣ በደንብ እየታዩ ያሉ ነገሮች ናቸውና ይሄ በጣም የሚያስደስት ነገር ነው። ሌላ ወጣቶች ላይ የምትሰሩት ነገር ስታርታፕ ላይ የምትሰሩት ነገር በአዋጅም ተደግፋችሁ ያንን አዋጅ ኢምፕሊመንት እያደረጋችሁበት ያላችሁት ነገር በጣም እንደ ሀገር ትልቅ አመርቂ የሆነ ስራ ነው ማለት ነው። በጣም ዳይቨርሲፋይድ የሆኑ ዲፓርትመንቶች ላይ ገብታችሁ የፍትህ ተቋማት ላይ እየተሰሩ ያሉ ስራዎች በጣም የሚገርሙ ናቸው ማለት ነው። በጣም ቀላል የሚያደርጉ በጣም ትራንስፓረንት የሆኑ በጣም ኳሊቲውን የራሱ የሰርቪስ የአገልግሎቱን ኳሊቲ የሚጨምሩ ነገሮችን እያየን ያለ ነው ማለት ነው። እኔ በበኩሌ ከስታንዳርድ ላይ የወጣሁት ያየዋቸው ነገር በሙሉ አስፐር ስታንዳርድ ናቸው። የተቀመጡ መስፈርቶች የተቀመጡ ሪኳየርመንቶች ተተግብረው እያየው ያለሁት ነገር ነው ያለው ማለት ከራሴ ጋርም ኮሬሌት ሳደርገው ማለት ነው። እና ይሄ በጣም የሚያስደስት ነገር ነው። ከአርቲፊሻል ኢንተለጀንስ አፈንግጠን መውጣት የማንችልበት ሲቹዌሽን ላይ በመሆናችን አስገዳይ ደረጃ ሁኔታዎችም እየመጡ ስለሆነ ደረጃዎችን አብሮ ከአርቲፊሻል ኢንተለጀንስ ቤዝ የሆኑ የሚለው ነገር ስላለ እሱም አንደኛው ነው። ሁለተኛ ደግሞ ኢንፍራስትራክቸሮቻችንን በደንብ በኤአይ ተቃኙ ሆኖ እንዲሰሩ ቀጣይ እንግዲህ አብረን እንሰራ ይሆናል ማለት ነው።